ወደ ቀዳሚው ጉዳያችን እንለፍ። ለሁለት ቀናት በባህር ዳር በተካሄደው ዓለም አቀፍ ኮንፈረንስ የህግ ተቋማትን ማሻሻያዎችና እየተሰሩ ባሉ ተግባራዊ የፍትህ ማሻሻያ ስራዎች ዙሪያ ውጤታማ ውይይት መካሄዱን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው ገልጸዋል። በህግ የበላይነትና አማራጭ የሙግት መፍቻ ስርዓቶች ዙሪያ ሲካሄድ የቆየው ዓለም አቀፍ ኮንፈረንስን አስመልክቶ የጠቅላይ ፍርድ ቤቱ ፕሬዝዳንት መግለጫ ሰጥተዋል። ካሳው መንጌ ተከታትሎታል፣ ቀጥሎ ይቀርባል። የህግ የበላይነትና አማራጭ የሙግት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል መሪ ሀሳብ በክልሉ ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ አዘጋጅነት ለሁለት ቀናት ሲካሄድ የቆየው ዓለም አቀፍ ኮንፈረንስ ተጠናቋል። የኮንፈረንሱን መጠናቀቅ አስመልክቶ መግለጫ የሰጡት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው በኮንፈረንሱ እንደ ክልልና እንደ ሀገር እየተሰሩ ባሉ የህግና የተቋማት ማሻሻያዎች ዙሪያ ከተለያዩ አካላት ጋር ውጤታማ ውይይት መደረጉን ገልጸዋል። እንግዲህ በዋናነት እንደ ሀገር እየተሰሩ ያሉ የተቋም ማሻሻያ፣ የህግ ማሻሻያ እንደዚሁም የኢኮኖሚ ማሻሻያ ስራዎች ለህግ የበላይነትና ለአገር እድገት እንደዚሁም ለሰላም ግንባታ ያላቸው ሚናና በቀጣይ ሊሻሻሉ ሊሰሩ ስለሚገባቸው ጉዳዮች ውይይት የተደረገበት ነው። በዚህም እንግዲህ ፖሊሲ አውጪዎች፣ የህግ አስፈጻሚዎች፣ ህግ ተርጓሚዎች ለቀጣይ ስራቸው ግብዓት የሚሆኑ ነገሮችን ከነዚህ የውይይት መድረኮች አግኝተዋል። እንደ ሀገር ዓለም አቀፍ የግልግል ዳኝነት ማዕከል ለማቋቋም እየተሰራ ባለው ስራ የክልሉ ጠቅላይ ፍርድ ቤት ይህንን እውን ለማድረግ በባህር ዳር የግልግል ዳኝነት ማዕከል ለማቋቋም እየተሰራ ላለው ስራ ግብዓትና ተሞክሮ የተገኘበት እንደሆነም አቶ አለማንታ ገልጸዋል። ካለው ነባራዊ ሁኔታ አንጻር ተግባራዊ ሊደረጉ የሚችሉ ምክረ ሀሳቦች የቀረቡበት ነው። በተለይ ደግሞ የአማራ ክልል ጠቅላይ ፍርድ ቤት አሁን ከጀመራቸው የለውጥ ስራዎች አንጻር በተለይም እንደ ሀገር ኢትዮጵያን የግልግል ዳኝነት ማዕከል ለማድረግ ታስቦ የተያዘውን ፕሮጀክት ጋር በሚመጋገብ መልኩ በጣና ዳር አባይ መነሻ በሆነው ቦታ ላይ ወደ 150 ሺህ ካሬ ሜትር ቦታ ወስዶ ዓለም አቀፍ የግልግል ዳኝነት ማዕከል ለመገንባት ዝግጅቱን ባጠናቀቀበት ጊዜ እየተደረገና እንደዚህ አይነት ማዕከላት ምን አይነት መስፈርቶችና ግብዓቶች ማሟላት አለባቸው የሚለውን ከዓለም አቀፍ ማህበረሰቡ ከፍተኛ ልምድና ግብዓት ያገኘንበት ነው። የውይይቱ ተሳታፊዎች በቆይታቸው በከተማዋ የተለያዩ የልማት ስራዎችን መመልከታቸውን የገለጹት አቶ አለማንተ እንደነዚህ አይነት ዓለም አቀፍ መድረኮች ለክልሉ ሰላምና ልማት መነቃቃት ትልቅ አስተዋጽኦ እንዳላቸው ገልጸዋል። ተሳታፊዎቻችን ከሁሉም ሀገራት ማለት ይቻላል ከብዙ ሀገራት የመጡ ናቸው። በነበራቸው ቆይታ የጠቅላይ ፍርድ ቤትን ጎብኝተዋል። የባህር ዳር ከተማን ጎብኝተዋል። ብዙ የልማት ስራዎችን ጎብኝተዋል። በጣና ላይ የጀልባ ሽርሽሮችን ሲያደርጉ ነበረ። በጣም ከፍተኛ ደስታ ተሰምቷቸዋል። ጥሩ ጊዜ እንደነበራቸው ያረጋገጡበት ነውና ይሄ ለሀገራችንም ለክልላችንም ትልቅ ጠቀሜታ ያለው ኮንፈረንስ እንደሆነ ለማየት ችለናል። እንደዚህ አይነት መድረኮችን ከሚመለከታቸው አካላት ጋር በመተባበር በቀጣይም የምናሰናዳና ግብዓቶችን እየቀመርን ለክልላችን የህዝብ ኑሮ መሻሻል፣ የፍትህ መረጋገጥ፣ ለህግ የበላይነት ግንባታ የምንጠቀምባቸው ይሆናል። በመድረኩ የተለያዩ ዘርፎች ምሁራንና ዓለም አቀፍ ዲፕሎማቶች የተገኙበትና እንደ ክልል ብሎም እንደ ሀገር ለፍትህ ስርዓቱ መሻሻል ግብዓት የተገኘበት መድረክ ሆኖ መጠናቀቁም ተመላክቷል።